ሰላም ሰላም ውድ የርብቃ ሚዲያ ተከታታዮች፣ ይሄ አፕል ማለት ነው። ዛሬ የምናወራው ምን መሰላችሁ? ስለ ትዕዛዝ ነው። ግን ለባለ ትዳሮች ምክር ልሰጥ ነው ዛሬ። ምክሬ ምን መሰላችሁ? ይሄ ባልሽ አብሮሽ እንዲያድር ከፈለሽ ማለት ነው፣ ብረት እንዲሆንልሽ ከፈለሽ ወይን አፕል አብሪው፣ ሳትፈልጊው ደግሞ አብሮሽ እንዳያድር ከፈለሽ ተልባ። ይሄ ከደበረሽ ማለት ነው፣ ምስጢር ነው፣ ለሴቶች ብቻ ነው ይሄን የማወራው። ከደበረሽ እንትን ስጩ፣ ተልባ እጩ፣ ምግብ ተልባውን ብትፈልጊ በሚጠጣ ብትፈልጊ በእንትን በዚህ በምግብ አድርገሽ ስጩ፣ ተልባውን ማለት ነው። እናቴ ለሙሽሙሽ ነው የሚለው። ውሽማ ጋር ይሄዳል ብለሽ ካሰብሽ ደግሞ ተልባ ስጩ፣ አይሰራም። ሙሽሙሽ ነው የሚለው ተልባ። ለወንዶች እንትናቸው እንዳይሰራ ያደርጋል። እሺ እንደው ለሊት ሙሉ ሲያስቸግረኝ ይደር ብረት ይሁን ካልሽ ደግሞ ይሄንን አፕል አብሊው። ይሄን ነው እና ጥቁር ቸኮሌት፣ እሱም አሪፍ ነው። በትነን የምመክርሽ እያንዳንድሽ ወንዱን ሳትፈልጉ ስቀሪ ተልባ አብሊው፣ ሙሽሙሽ እንዲልለት እንዳይነካሽ። ስትፈልጊው ደግሞ አፕል አብሪው ወይ ደግሞ ጥቁር ቸኮሌት አብሪው። ተገትሮ ያድርልሻል። ባለጌ ምናምን እንዳትሉኝ፣ ለራሳችሁ ነው የምመክራቸው እንደሆነ ያነበብኩትን ነው የነገርኳቸው። እና ሰብስክራይብ አድርጉኝ እንደዚህ አይነት ምክር የምትፈልጉ ሴቶች። እሺ ወንዶችም ሴቶችም ሰብስክራይብ አድርጉኝ። ሌላ ደግሞ ማወራቸዋለኝ። እኔ ዩቲዩብ ነው ስለ ትዳር አውሪ ብሎ ነው ባልና ሚስት እንዲፋታ ስለማልፈልግ ነው ይሄን ማወራቸው። ይኸው አንዷ እኮ ነው ተዋወቁና ማለት ነው ተዋወቁ፣ ስቶቡን አጥፊው ስቶቡ። ከዛ ተዋውቀው ምንድን ነው የሚመችሽ ምናምን ይላታል። ከዛ እንደዚህ ያለ ትለዋለች። ለካ የእሱ ካሮቱ ትንሽ ናት። ከዛ በጣም ወዷት ነበረ፣ ሊጋቡ አስበው ነበረ። ከዛ አስቀድማ ጎበዝ ናት እሷ፣ ከዚህ በፊት የተጎዳች ስለሆነች በእንደዚህ አይነት ነገር የእሱ ካሮት ትንሽዬ ስለሆነች በቃ ተወቹ። ቀድማ አወራችለት ሳይገናኙ። እሱ ውጭ ነው የሚኖረው፣ ጥንቅር ብሎ ይቅራለች። ምን አባቱ ደግሞ እንደዚህ አይነት ባል እኔ ምን ያደርግልኛል ልሙስሙስ አለች። አልፈልግም አለች። እና ይህንን ቻናል ሰብስክራይብ አድርጎ፣ እኔ ብዙ መመክራችሁ ነገር አለኝ። ኪችኔ ቁጭ ብዬ መመክራችሁ ነገር አለኝ። ሌላው ደግሞ ልንገራችሁ፣ ይሄ ማለት ነው የቴምር ቡና ነው። የቴምሩን ቡና ፈጭቼ ነው፣ በእውነት ፈጭቼ ነው
ቡና አድርጌው ቡና ተወደደ እና እየጠጣሁ ነበረ። ቴስቱ ይጣፍጣል፣ የምርት ይጣፍጣል። እና እውነት ይህን ቻናል ሰብስክራይብ አድርጉ። ብዙ እንወያይ፣ ብዙ ምክር ልንገራችሁ። እኔ ኪችኔ ቁጭ ብዬ እንትን እላችኋለሁ፣ እመክራችኋለሁ። ይሄ የውሸት ትዳር ከምትይዙ ማለት ነው